ዛሬ እንግዲህ ስልካችሁ ላይ ያሉ ሴቲንጎችን የትኞቹን ብታስተካክሉ ለእናንተ ይጠቅማችኋል የሚለውን እናያለን። ማስተካከል ያለባቸው ሴቲንጎች በጣም ጠቃሚ የሆነ ሴቲንግ አለ እና እሱን ሴቲንግ ያሳያችኋለሁ። ተከታተሉ። እንግዲህ አብዛኛው ሰው ስልኩ ያስቸግረዋል እንትን እየጠየቀ ሶፍትዌር አፕዴት ካላደረጋችሁት ብዙ አፕሊኬሽኖቻችሁ አይሰሩላችሁም ማለት ነው። ስለዚህ እናንተ ስልካችሁን ሶፍትዌር አፕዴት ለማድረግ መጀመሪያ ሴቲንግ የሚለው ውስጥ እንደዚህ ከገባችሁ በኋላ ወርታች ተወርዱና ሶፍትዌር አፕዴት የሚላል እዚህ ጋር ሶፍትዌር አፕዴት የሚለውን ትጫናላችሁ ማለት ነው። ሶፍትዌር አፕዴት የሚለው ስትጫኑ ዳውንሎድ ኤንድ ኢንስታል የሚለውን እንደዚህ ትንሽ ቆይና ይመጣል ማለት ነው። አሁን የኔ ስልክ አፕዴት ስላደረገ አልፈለገም ማለት ነው። አፕዴት ማድረግ ምክንያቱም በቅርብ ሰዓት ውስጥ አፕዴት ስለተደረገ ማለት ነው። እና እናንተ ይሄንን በመንካት አፕዴት ማድረግ አለባችሁ ማለት ነው። ስልካችሁ አፕዴት ሲደረግ ይፈጥናል፣ የመፍጠን ባህሪ ይኖረዋል። ከዛም በተጨማሪ ደግሞ የምትፈልጉትን ነገር ስትጠቀሙ በጣም ጥርት ባለ መልኩ ወደ እናንተ እንትን ይላል ማለት ነው። ለእናንተ አገልግሎት ይሰጣችኋል ማለት ነው። ስለዚህ ስልካችሁን አንድሮይድ ስልካችሁን አፕዴት ማድረጋችሁን አትርሱ። እሺ ክቡራትና ክቡራን ስልካችሁን አፕዴት ማድረግ እንግዲህ ለብዙ ነገር እንደሚጠቅም አይተናል ማለት ነው። ስለዚህ ይሄ ቪዲዮ ከተመቻችሁ የፕላስ ምልክቷን ማጥፋት ከዛ በኋላ የልብ ቅርጿን መጫን ቪዲዮውን አንድ ቀን ሊጠቅማችሁ ይችላል እና ፋቮራይት ሊያደርጉት ለ5 ሰዎች ኮፒ ሊንክ በማድረግ ቪዲዮውን ሰፖርት ማድረግ ትችላላችሁ። እናመሰግናለን።